እሺ እንዴት ናችሁ ተመልካቾቻችን የቻናላችን ቤተሰቦች ከቅድሙ የቀጠለ ነው። ይሄ ከክፍል ሁለት የቀጠለ ነው። እንዴት አድርገን አሁን ደግሞ በዚህ ክፍል የምናየው እንዴት አድርገን ሲሙሌት እናደርጋለን አንድን ሲስተም የሰራነው ፕሮጀክት መስራት አለመስራቱ ትክክል መሆንና አለመሆኑ ፈንክሽናሊቲውን ቼክ እንዴት እናደርጋለን፣ እንዴት አድርገን ሲሙሌት እናደርጋለን። ሲሙሌት ማድረግ ማለት እያበራን እያጠፋን፣ ለምሳሌ እዚህ ጋር ያለችው አውትፑታችን ኢነርጃይዝ መሆን መቻል አለባት፣ ወይንም ሲግናል በስነ ስርዓቱ ደርሷታል አልደረሰውም የሚለውን ሜካኒዝም ቼክ የምናደርግበት ሂደት ነው ሲሙሌት ማድረግ ማለት። ሶ እንዴት አድርገን ሲሙሌት እናደርጋለን የሚለውን ኮንሴፕት የምናይበት ክፍል ነው ማለት ነው ይሄ። ስለዚህ ምንድነው የምናደርገው? ዳይሬክትሊ እዚህ ጋር እንመጣና ሰርኪታችንን ሰርተን ከጨረስን በኋላ ከዚህ ጋር እንደምታዩት ሲሙሌት የምትላለች እዚህ ጋር ዳውንሎድ አለ። የሰራነው ፕሮጀክት ምን እናደርጋለን? ዳውንሎድ እናደርጋለን ወደ ፒኤልሲያችን። ኦልሬዲ እኔ አሁን ዳውንሎድ ሆኖ ስላለ ቅድም ስሰራ ዳውንሎድ አድርገ ነው ስለነበረ ዳውንሎድ ማድረግ አይጠበቅብኝም አሉ። ስለዚህ ምንድነው የምናደርገው? ዳይሬክትሊ እዚህ ጋር እንመጣና ስታርት ሲሙሌሽን የሚለውን ነው ክሊክ የምናደርገው። ይሄን ስታርት ሲሙሌሽን ስንል እንደዚህ አይነት ሜሴጅ ያመጣልናል። ያው ሲሙሌት ይደረግ ወይ አይደረግ የሚለውን ነገር ይጠይቃቸዋል ማለት ነው። ኦኬ ትሉታላችሁ ዝም ብላችሁ። ከዛ ሲሙሌሽን ቱል ያስፈልጋቸዋል። አሁን ለምሳሌ ቨርዥን 18 የምትጠቀሙ ከሆነ ቲአይ ፖርታል የቨርዥን 18 ሲሙሌሽን ቱል ያስፈልጋቸዋል። ቲአይ ፖርታል ሲም የሚል አለ። ዘን አፍተር ልክ ሲሙሌት ካደረጋችሁ ስትሉት እንደዚህ አይነት ቪዲዮ ያመጣላችኋል። ዘን አፍተር ምንድነው ማለት ነው አውቶማቲካሊ ረን ያደርግላችኋል እዚህ ጋር። ከዛ ይሄን ሚኒማይዝ ታደርጉና በቃ ኦሬዲ ኮኔክት ሆኗል። እዚህ ጋር እንደምታዩት እንደዚህ አይነት ቪዲዮ ያመጣላችኋል ቀጥታ ቲአይ ፖርታላችሁ ላይ። ከዛ ምንድነው የምንለው ስታርት ሰርች ነው የምንለው። ያው ዲቫይሳችን ፒኤልሲያችን እና ኮምፒውተራችን ኮኔክት ሆኗል። ያው ሲሙሌሽን ነው አክቹአሊ ምንም አይነት ሃርድዌር የለኝም እኔ እዚህ ኮምፒውተሩ ተገናኝቷል አልተገናኘም የሚለውን ቼክ ለማድረግ ስታርት ሰርች እንለዋለን። በትክክል ከተገናኘ እንደዚህ የሆነ እንዲህ አይነት ከለር ያሳየንና ምን ይሆናል ማለት ነው ኮኔክት መሆኑ ይሄ አረንጓዴ ይሆናል ማለት ነው። እዚህ ጋር የምታዩ ፓዝ አረንጓዴ ይሆናል። ከዛ ቀጥታ ምንድነው የምንለው ስታርት ሰርች ካልነው እንደዚህ ካደረገልን በኋላ ሎድ ነው የምንለው። ሎድ እንለዋለን። ሎድ ማድረግ ማለት እዚህ ላይ ያለውን ፕሮግራም ወደ ፒኤልሲያችን መገልበጥ ማለት ነው። ከዛ ምንም ትክክል ነው ሁሉም ነገር። ስለዚህ ሎድ እንለዋለን። ሶ ከዛ ያው ፒኤልሲያችን ላይ ሊገለበጥ ነው። እዚች ጋር እንመጣና ስታተስ ኤንድ አክሽን አፍተር ዳውንሎዲንግ ቱ ዲቫይስ፣ የዲቫይሱ ስታተስ ምን መሆን አለበት ዳውንሎድ ከተደረገ በኋላ የሚለውን ዲሳይድ እናደርጋለን። እዚች ቦታ ላይ እንመጣለን። ኖ አክሽን የሚለው ቦታ ላይ እንመጣና ስታርት ሞጁል እንለዋለን። ሞጁሉን ስታርት አድርገው ዳውንሎድ ካደረግነው በኋላ ሞጁሉ ምን መሆን አለበት ማለት ነው ስታርት አድርገው ማለት ነው። ስለዚህ ሞጁሉን ስታርት እንለውና ፊኒሽ እንለዋለን ማለት ነው። ከዛ እዚህ ጋር ያለው ፕሮግራም ተጭኗል እዛ ላይ ፒኤልሲው ላይ። ዘን አፍተር ምንድነው የምናደርገው ማለት ነው ይሄ ፓወር ሰጥተን ለዚህ ለፓወር ሬሉ ፓወር ተሰጥቶት ይሄ ፈንክሽናል መሆንና አለመሆኑን ቼክ እናደርጋለን ማለት ነው። እዚህ ጋር መጣና እዚህ ጋር ታያታላችሁ። እዚህ ጋር እንደምታዩት የፕሌይ ወይንም ሞኒተሪንግ ኦን ኦፍ የምትላለች ይሄንን ክሊክ ማድረግ እንችላለን። ይሄ ደግሞ ከእንትን ካላለ ደግሞ ኦንላይን ጎ ኦንላይን የሚለውን ከዲቫይሱ ጋር ስታተሱን ቼክ የምናደርገው ጎ ኦንላይን የሚለውን ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው ልክ እንደዚህ ያመጣልናል ማለት ነው። እዚህ ጋር አረንጓዴ ያደርጋል እንዳለ ትክክል መሆኑን ቼክ ለማድረግ። ዘን አፍተር ያው እቺን ክሊክ እናደርጋታለን። ፓወር ሰጠ ነው ማለት ነው። እቺን ስትነካት ያው ስታተሱን እንትን ማድረግ ማለት ነው፣ ሌላ ነገር አይደለም። ዘን ፓወር መስጠት ማለት ነው። እቺን ክሊክ ማድረግ ማለት እንደምታዩት ስቶፕ ፑሽ በተን አለኝ። ስታርት ፑሽ በተን ፓወር እዚህ ድረስ ደርሷል በአረንጓዴ እንደምታዩት። ይሄ አረንጓዴው እንዳለ ፓወር ነው። ሶ እዚህ ድረስ ስታርት ፑሽ በተናችን ድረስ ደርሷል። ስለዚህ ምንድነው የምናደርገው ታጋችንን ዝም ብለን እስቲ እንስጠው። ስቶፕ ልበለው እኔ ለምሳሌ ስቶፕ ቼንጅ እንለዋለን ስም መስጠት ማለት ነው። ዘን አፍተር እዚህ ጋር እንወጣና ሪኔም የምንበለው ስታርት ከዛ ይሄ ምንድነው ኮይላችን ኮይል እንበለው ዝም ብለን ኮይል እንደዚህ እንለዋለን ማለት ነው። ከዛ እንደገና ምን ማድረግ አለብን ማለት ነው። ይሄ የቨርዥን 18 ስለሆነ የምንጠቀመው ዳውንሎድ እንለዋለን። እዚህ ጋር መተን ሎድ እንለዋለን ዝም ብለን ችግር የለውም። ከዛ ይመለሳል ማለት ነው። ሶ ይሄ ስቶፕ ፑሽ በተናችን ነው። ስታርት ፑሽ በተናችን ነው። ይሄ ምንድነው ማለት ነው ኮይላችን ነው፣ የኮንታክተር ኮይል ነው። ከዛ ምንድነው የምናደርገው ኢነርጃይዝ ማድረግ ስንፈልግ ይሄንን እዚች በተን ጋር እንመጣና እዚህ ጋር እንደምታዩት ስታርቷችን ስለሆነች ይሄን ክሊክ እና ራይት ክሊክ እናደርግና ሞዲፋይ እንለዋለን። ዘን ዋን እንለዋለን። ሞዲፋይ ቱ ዋን። አሁን ሞዲፋይ ቱ ዜሮ ላይ ነው ያለው ምክንያቱም ኖርማሊ ኦፕን ስለሆነ ዜሮ ላይ ነው ያለው። ዋን እንለዋለን ማለት ነው። ዋን ስንለው ልክ እንደዚህ ይታያቸዋል። እንደምታዩት ምን ይሆናል ማለት ነው ኮይላችን ኢነርጃይዝ ይሆናል ማለት ነው። ዳይሬክትሊ አሁን ኢነርጃይዝ ሆኗል። ኦልሬዲ ኮንታክተራችን ረክቷል ማለት ነው አዲስ ታይም። ስለዚህ ማቆም ብንፈልግ ምንድነው የምናደርገው ስቶፕ ፑሽ በተን ነው የምለው።
ስቶፕ ፑሽ በተን ጋር መጣና ኦሬዲ እሱ ኖርማሊ ክሎዝ ስለሆነ ዋን ላይ የሆነ ስታተስ ስለሆነ ምንድነው የምናደርገው ሞዲፋይ እንለውና ዜሮ እንለዋለን ማለት ነው። ሞዲፋይ ቱ ዋን እንለዋለን ማለት ነው። ኦሬዲ ኖርማሊ ክሎዝ ስለሆነ ዋን ነው የምናደርገው። ዋን ስናደርግ ልክ ኢነርጂይዝ ስናደርገው ልክ ፎርስ አፕላይ ስናደርግበት ምን ይሆናል ማለት ነው ቢሄቪየሩን ቼንጅ ያደርጋል። ክሎዝ የነበረው ኦፕን ይሆናል ማለት ነው። ስለዚህ ዋን ስታደርጉት ኦፕን ያደርጋል ማለት ነው። ሶ ዛት አሁን መልሳችሁ ይሄንን ሞዲፋይ ቱ ዜሮ ብትሉት እንደምታዩት ዳይሬክት ኢነርጂይዝ ያደርገዋል ማለት ነው። ምክንያቱም የዚህኛው የስታርት ፑሽ በተናችን እንትን ዋን ስለሆነ ነው። ቅድም ይሄንን እንደዚህ እናደርገውና ከዛ ስቶፕ ፑሽ በተናችንን ዋን ብናደርገው እንደዚህ ይሆናል ማለት ነው። ከዛ መልሰን አሁንም ይሄንን ዜሮ ስንለው የስታርት ፑሽ በተናችንን ኮማንድ ይጠብቃል ማለት ነው። ሶ በእንደዚህ አይነት መልኩ ፒኤልሲ ላይ የሰራናቸው ማንኛውንም አይነት ፕሮጀክት ምን ማድረግ እንችላለን ማለት ነው ሲሙሌት መስራትና ለመስራቱን ቼክ እናደርጋለን ማለት ነው። ከዛ ከጨረስን በኋላ ቼክ አድርገን ትክክል መሆኑን አለመሆኑ ካረጋገጥን በኋላ እዚህ ጋር መጣና ይሄንን ሞኒተሪንግ ሞዳችንን ኦፍ አደርገዋለሁ ማለት ነው። ኦፍ ስታደርጉት ይጠፋል ማለት ነው። እንደዚህ አመሰግናለሁ። ሀሳብ አስተያየት ካላችሁ በዩቲዩብ ቻናሌ ላይ በመስጠት ሀሳባችሁን ተቀብለን ያንን ዲስክሌይ እያደረግን እንሄዳለን ማለት ነው። አመሰግናለሁ።